ሰላም ጤና ይስጥልኝ። ውድና የተከበራችሁ የመሲቲው ተመልካቾች እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ደስ የሚል ቆንጆ ፒዛ ይዤላችሁ መጥቻለሁ። እንደምትወዱት ደግሞ ባለሙሉ ተስፋ ነኝ። ቀለል ያለ ቆንጆ ደስ የሚል ለመብላት ለልጆቹን፣ ለትናንሽ ልጆች፣ ለትላልቅ ለሚሆን ማለት ነው። ውድና የተከበራችሁ ቤተሰቦቼ ወደ አሰራሩ እንሄዳለን ማለት ነው። አሰራሩ በጣም ቀላል ነው። ማንም ግብአቱ እንደየቤቱ ነው የሚወስነው። በነገራችን ላይ እንደየቤቱ ቤቱ ባለቤቶቹ እንደሚወዱት ማለት ነው። የሁሉም ቤት ይለያያል። የምንጠቀመው ግብአቶችም በጣም የተለያዩ ናቸው እና የኔም ቤት እንደምታዩት ነው። እዚህ ጋር ደቂት እንትን እያልኩኝ ነው። ፍርኖ ዱቄት ማለት ነው። 2 ብርጭቆ ላይ ትንሽ ነው። ልጆቿ ስለሚመጡ የልጅ ስላሏት በትንሹ ነው የምሰራው ማለት ነው። ብዙ አይደለም። ሐሊብ ነው 1 መላዕቂያ የሾርባ ማንኪያ አንድ ተኩል ወይም ደግሞ 2 ማድረግ ትችላላችሁ። እዚህ ጋር ደግሞ የዳቦ እንትን ነው ማለት ነው። ጨው እናደርጋለን። በክንቹ ባውደር የኩብዝ አለ በነገራችን ላይ ማለት ነው። ትንሽ የስኳር አደርግበታለሁ። እኔ ስኳር አደርግበታለሁ። እኔ ሴትዬ እንኳን አፈልግም፣ ግን እኔ ትንሽ አደርግበታለሁ። ምክንያቱም ትንሽ የጣዕሙ አሪፍ እንዲሆን ማለት ነው። እርሾ ነው። እርሾ ደግሞ ለብ ያለ ውሃ ማድረግ አለባችሁ፣ ምክንያቱም ቶሎ ኩፍ እንዲል ማለት ነው። ቀዝቃዛ ውሃ ጥሩ አይደለም። በብርጭቆ ማድረግ እንችላለን፣ ወይም ደግሞ ትንሽዬ ዘይትም አድርጌያለሁ። እንደዚህ ግብአቱን እንትን እናደርገዋለን፣ እናደባልቀዋለን። እና እንደዚህ አሸዋለሁኝ ማለት ነው። ግብአቱን ማሸት አለብን እንዲስማማ ማለት ማስመታት አለብን። እንግዲህ ስለ መቅረጹ ምናምን እንግዲህ በአንድ እጄ ስለሆነ ማለት ነው እንደዚህ ያብኩቻለሁ። ያው እንግዲህ ትንሽ ነው እንዳልኳችሁ ነው። በትንሹ ነው እንትን ማረገው ማለት ነው ሀባይቢ። ከዛ እንደየወቅቱ እናንተ ቶሎ ኮፍ ይልላችኋል ወይ ሙቀታማ ቦታ ብታደርጉት ይመረጣል ማለት ነው። ከዛ እዚህ የፒዛው እንትን አደርጋለሁ ማለት ነው። እኔ ፍሬሽ ቲማቲም ነው የምጠቀመው። በነገራችን ላይ እንደዚህ ነው የምጠቀመው፣ ምክንያቱም እንደየቤቱ ይለያያል። በነገራችን ላይ ምክንያቱም እኛ የምንፈልገው ሳይሆን እነሱ የሚፈልጉት የሚወዱት ነው መስራት ያለብን ማለት ነው። አሁን ያው ቲማቲም ፈጭቻለሁ። ፍሬሽ ነው መዓለብ ማለት ነው። ፍልፍል አስዋድ ያለው እንደዚህ ፍልፍል አስዋድ ትንሽ የበረሽ እናደርግበታለን። ያው የሚያቃጥል ቤት ከሆነ ትንሽ መጨመር አለበት። ካልሆነ ደግሞ ፍልፍል አስዋድ አሪፍ ነው ለማንኛውም ነገር። በነገራችን ላይ ጣዕም ይሰጣል። ቃናው ማለት ነው። እዚህ ጋር ባብሪካ ነው፣ ባርድ ነው በነገራችን ሀራ አይደለም። ባብሪካ ፍርፍር ሮሚ ማለት ነው። የተፈጨ ቀዩ ፍልፍል ሮሚ ማለት ነው። እና በቃ በጣም ቀላል ነው። ምሳ እራት፣ ምሳ እንኳን አይበሉትም። ምሳ ካልሰራው አልአሱር ላይ የሚበላ ነው። እዚህ ጋር ከሙን አደርጋለሁ። ከሙን አሪፍ ነው። በትንሹ ባይበዛ በትንሹ ማለት ነው። እዚህ ጋር ደግሞ ዛዕተር በሪ ማለት ነው። ዛዕተር በሪ ታውቃላችሁ፣ ወይም ደግሞ ናዕና መጥቶም ዛዕተር በሪ ኤሪጋኖ ማለት ነው። ኤሪጋኖ ይልታል፣ ዛዕተር በሪ ይባላል። እንደየቤቱ ስም ይለያያል። እዚህ ጋር ረሸት መልህ አደርጋለሁ። እሳቱ ቀነስ ያለ መሆን አለበት። ያው እንትኑን ትንሽ ወፈር ያለ እስከሚሆን ድረስ እኔ ዘይቱን ነው የምጠቀመው። ሰዎች ዘይቱን ነው የሚፈልጉት ማለት ነው። ዘይት አዲ መቼም አይደረግም ማለት ነው። አይፈልጉም። እኔ ነኝ ያደረኩት እንጂ እሷ እንዳውም አትፈልግም ሴትየዋ ማለት ነው።
ግን እኔ ትንሽ ዘይት ዘይቱን አደርግበታለሁ ማለት ነው። ከዛ በተቀነሰ እሳት እንትን እናደርገዋለን። እኔ ይሄንን ጅቡና መዘሬላ አዘጋጅቻለሁ፣ ፍልፍል ሮሚ እና ዘይቱን ጥቁሩ ዘይቱን ማለት ነው። ለቢዘምነት ነው የተቆረጠ አይደለም። እኔ ቤትን እንደዚህ ነው የማዘጋጀው። የተቆራረጠው አሪፍ ነበር ቢያመጡት። እዚህ ጋር ጁብና ክራፍት አለኝ። ጁብና ክራፍት ግዴታ መጨመር አለባቸው። ጁብና መዘሬላ ውድ ነውና አርግበት ነው የምትለኝ የኔ ሴትዮ። እና ጁብና መዘሬላ አደርግበታለሁ እና ክራፍት ማለት ነው። በዛ ያለ ክራፍት ነው። እነሱ ምጭጭ ያለ ነገር ይወዳሉ። በነገራችን ላይ እንደዚህ አዘጋጅቻለሁ። እንደዚህ ከቆረጥኩኝ በኋላ እንደዚህ አዘጋጅቻለሁ። እንግዲህ ይሄንን ይመስላል ሶሲ ማለት ነው። እኔ ከቻብ አደርግበት። ከቻብ አሪፍ ነው፣ ልጆች ስለሆኑ ይወዱታል። እንደውም አንዳንዴ በከቻብ ብቻ እሰራ ነበር ማለት ነው። በቶስት አድርጌ ጁብና መዘሬላና ክራፍት አድርጌ። ይሄ ደግሞ ኢጣሊ ነው። በጣም ነው የሚያምረው። ማለት ለቢዛ ተጠቀሙት። ቢዛ ሶሱን ስትሰሩ ባህራት ኢጣሊ በጣም አሪፍ ነው። መኮሮና ከብቺኖ ስትሰሩ ይህንን ኢጣሊ የእውነት በጣም ነው የሚያምረው። የውጭ ምግቦችን በጣም ነው የሚያጣፍጠው ማለት ነውና አቢሶ ለቪዛ እንደዚህ ስንሰራ የቪዛን ሶስ ማለት ነው ጣዕሙ ለየት ያለ ነው የሚሆነው። በጣም ነው የሚያምረው የእውነት። በዚህ መልኩ ይሄንን ተዘጋጅቶልኛል። እዚህ ጋር ደግሞ ያው እንግዲህ በአንድ ስልኬ ስለቀረጽኩት በአንድ እጄ ስለሆነ ከፈረድኩኝ በኋላ ነው እንግዲህ እንደዚህ ያዘጋጀሁት ማለት ነው። አንድ እጅ ስልክ ይዞ አንድ እጅ ደግሞ መስራት በጣም አይመችም እውነት ለመናገር። እንደዚህ ያዘጋጅቻለሁ። ኡፑኔን አሙቄያለሁ እስከ መጨረሻ እሳቱን ማለት ነው። ሙቋል። ቪዛዬን ሳስገባ ግን መቀነስ አለባችሁ ግዴታ ማለት ነው። እዛው በደቂቃ ቶሎ እንትን እንዲል እንዳያርባችሁ እንትብሁ። የኔ ኦልሬዲ ደርሷል ማለት ነው። 5 ደቂቃ እንደዚህው ቢቆይ ነው እንጂ ብዙም አይቆይም ማለት ነው ሀባይቢ። በተረፈ እንደምትወዱት ባለሙሉ ተስፋ ነኝ። ኮሜንት አስተያየታችሁ በርቺ ጎበዝ፣ እንደዚህ ቢሰራ በዚህ መልኩ ብትሰሪ ደግሞ አሪፍ ነው ብላችሁ አስተያየት ብታስቀምጡልኝ ደስ ይለኛል። አስተያየታችሁ እቀበላለሁ ማለት ነው። ይኸው እንደምታዩት በጣም ነው የሚያምረው። ልጆቹ በተለይ እንደዚህ ትናንሽ ስሰራቸው ይጓጓሉ። የልጅ አላቸውና በጣም ነው የሚወዱት። በቃ እንደዚህ ሻይ አድርጌ አልአሱር ላይ ምሳ ካልሰራው አሱር ላይ ሁሌ የተለያየ ነገር ስሪ ነው የምትለኝ ሴትዬ ማለት ነው። እና ውድ ቤተሰቦቼ ለቤቴ አዲስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁ። በተረፈ ሰላማችሁ ብዝት ይበልልኝ በያለንበት። ሰላም እግዚአብሔር ከሁላችን ጋር ይሁን። ሀገራችንን ሰላም ያደርግልን፣ ቤተሰቦቻችንን ይጠብቅልኝ። የእውነት ሰላም ካለ ሁሉም ነገር አለ፣ ፍቅር አለ፣ አንድነት አለ። እና ሰላም ይስጠን። ከምናየው ከምንሰማው ሁሉ እግዚአብሔር ሀገራችንን ሰላም ያድርግልን። በሰው ሀገር ወጥቶ ከመቅረት እግዚአብሔር ይሰውረን። የእውነት በአሁኑ ሰዓት ስንት በተለይ አሁን ሰሞኑን የገዳም አባቶቻችን እየተገደሉ ነው እና በጣም ያሳዝናል። ዙቃላ ላይ እና እግዚአብሔር አምላክ እነሱ ነፍሳቸው በአጸደ ገነት ያኑረው። ለእኛ ግን ይብላኝልን። ስለኛ የሚጸልዩ ስለ ሀገራችንን የሚጸልዩ ናቸው። ለምን እንደዚህ ክፋት? ለምን በጸለዩ ምን አደረጉ? ጦር ሜዳ ሂደው አልተዋጉ? ቤተ ክርስቲያን ተቀምጠው የሚጸልዩትን ለምን ይገደላሉ? እውነት እንዳው ሰላሙን ያውርድልን ፈጣሪ ማለት ነውና ውድ ቤተሰቦቼ በያላችሁበት ሰላም፣ ፍቅር፣ ጤና ይስጣችሁ። በስደት ዓለም ላለነው ሰርተን የሰራነውን ተባርኮልን በሰላም ወደ ቅድስት ሀገራችን እንዲመልሰን ደግሞ ባለሙሉ ተስፋ ነኝ ማለት ነው። ውድ ቤተሰብ ይሄ ደግሞ ደስ የሚል ዲኮር ነው ማለት ነው። አትክልት ነው፣ ቀላል ነው፣ ስሩት። ያው እኔ ከዚህ በጣም ቀላል ነው። አንዳንዴ እንግዳ ሲመጣባችሁ ስራችሁ ቀለል ያለ ከሆነ እንደዚህ ስሩ ማለት ነው። መስራት ያስተምራልም ያስከብራልም። ስራ አሪፍ ነው። ስራ የትኛውን ስራ ባንጠላ ደስ ይለኛል ማለት የተለያዩ ነገሮች መሞከር። ስንሞክር ሁሉም ነገር እናውቃለን። ካልሞከርነ ግን
ምንም አናቅም ማለት ነው። አልችልም አለ ማለት በቃ ሁሉም ነገር እችላለሁ ይሆናል በእውነት እና በጣም ነው ይሄ ደግሞ ነዋሽፍ ነው በጣም የምወደው እቃዎች ናቸውና በርቱ ስሩ። ይሄ አሪካ ነው። ይሄንን ደግሞ ሙሉ ላልቀረጽኩም የእውነት በጣም ነው የሚያምረው። አረቦቹ በጣም የሚወዱት አሪካ ነው። በነገራችን ላይ ሁሌ የምሰራው ነው ማለት ነው። እኔ እቤት እሰራዋለሁ። አሪካ የበዶዎቹ ምግብ ነው ማለት ነው። የሻዕቢ ምግብ ነው። በጣም ነው የሚያምረው በቅቤ ጋር። እዚህ ጋር ደግሞ በስቡሳ ነው። በስቡሳ በግሽጣ ማለት ነው። በጣም ነው የሚያምረው። የእውነት ሞክሩት። እዚህ ጋር ያው እንደምታዩት ነው ግብአቱን። መቼም መዘርዘር አያስፈልግም ታውቁታላችሁ ብዬ ነው የማስበው። በጣም ቀላልና ደስ የሚል ለጊዜው በቃ በ10 ደቂቃ የሚያልቅ በ20 ደቂቃ የሚያልቅ ነው። 20 ደቂቃ ላለው በ10 ደቂቃ ነው የሚደርሰው ማለት ነው። ይሄ ግሽጣት ቀመርያ ይባላል። ጠበጌትን ለመስራት ግሽጣት ዓዲያ ሳይሆን ግሽጣት ቀመርያ መጠቀም አለባችሁ ማለት ነው። ይኸው ማሻአላ በጣም ነው የሚያምረው። በጣም በጣም ቀላል ነው። ዋው ሰሐ ወሃና ብልዓፊያ እላለሁ። ቴንኪዩ ስለነበረን ጊዜ በጣም አመሰግናለሁ። ስለምትከታተሉኝ ስለምትሰጡኝ አስተያየታችሁ እግዚአብሔር ያክብርልኝ። ቀጣይ ቪዲዮ ይዤላችሁ እስከምመጣ ሰላም ጤና ይስጠን። ሰላም ለሀገራችን። ሰላማችሁ ይብዛልኝ እላለሁ።